ስልክ ስንገዛ ፌክ ወይስ ኦሪጂናል? ስልክ ስንገዛ ኦሪጂናል ነው ወይስ ፌክ ነው? ለመለየት በጣም ስለምንቸገር ዛሬ እነሱንም ፌኩን እና ኦሪጂናሉን መለያ የሚሆኑ ኮዶችን ይዘን መተናል። እነሱን እንይ። እንግዲህ ወደ መደወያችን እንገባለን። በጣም ጠቃሚ የሆኑት ነው ብዬ አስቤያለሁ። እንግዲህ እንከታተላቸው። ዛሬ ኦሪጂናል ነው ወይስ ስልክ ማገዛታችን ሞባይል ሴንተር ሊሆን ይችላል ሂደን እንዴት ነው ቸክ የምናደርገው? ዛሬ ሂደን ከሌላ ሰው ሂደን የሆነ እርዳታ ሳንጠይቅ ራሳችን እነዚህን ኮዶችን ይዘን ኦሪጂናል መሆናቸውን ቸክ የምናደርግበት ኮዶችን አሳያችኋለሁ። እንከታተል። እንግዲህ ኮከብ እንላለን። አንደኛው ስቴፕ ኮከብ መሳለል 0011 አድርገን ሃሽታግ ሰርቪስ ሞዱን እናያለን። እንዲህ ከመጣልን ኦሪጂናል ነው ማለት ነው። ፌክ ቢሆን ኑሮ ይሄኛው ስታክ 1 ስታክ 2 ሴሌክት ስታኮችን አያመጣልንም ነበር ማለት ነው። ወደ ሁለተኛው ዙር ስንሄድ መሳልል ኮከብ መሳልል 1 2 3 4 እዛ መሳልል ይሄ ደግሞ ቨርዥኑ ማለት ነው። ቨርዥን የሞባይሉን ቨርዥን እንዴት ማወቅ እንደምንችል እንግዲህ ሴቲንግ በውስጥ እንግዲህ እንዴት ነው የሚያደርጉት? ፌክ የሚያደርጉት ኦሪጂናሉን ፌክ አስመስለው ማለት ፌኩን ኦሪጂናል አስመስለው የሚሸጡልን ሶፍትዌሩን ስለሚጭኑት በዚህ ኮድ ገብተን ቸክ ማድረግ እንችላለን። በሴቲንግ ገብተን የምናየው እና በዚህ የምናየው ማች ማድረግ አለበት ማለት ነው። እንግዲህ በሴቲንግ ውስጥ ገብተን ማየት ብቻ ታማኝ አያደርግም። በእነዚህ ኮዶችን እንደዚህ ስንደውል ማምጣታቸውና ለማምጣታቸው ቸክ እናደርጋለን ማለት ነው። ሞዴሉ አሁን ለምሳሌ ይሄን አሁን የምጠቀምበት ማሳያችሁ ያለውን ሳምሰንግ ኤም13 ነው። ይኸው እዚህ ሞዴል እየነገረኝ ነው ማለት ነው። ወደ ሶስተኛው ስቴፕ ስንሄድ ደግሞ የፍሌሹን እንዴት ነው ፍሌሽ ሴቲንጉ ነው የምናይ። ፍሌሽ ሴቲንግ መሳል ኮከብ መሳል 0808 አድርገን መሳል አያው እንግዲህ የፍሌሽ ሴቲንጉን አምጥቶልናል ማለት ነው። ኤምቲፒ ላይ ነው ክሊክ መሆን ያለበት። ኦኬ አራተኛው ስንሄድ ጀነራል ቴስት ሞዴሉን ደግሞ ስናይ ሞዱ መሳል ኮከብ መሳል 0 ኮከብ መሳል ስንጭ ነው። እንግዲህ እነዚህን የመጣሉልን ሊስቶች ሪድ፣ ግሪን፣ ብሉ ሪሲቨሩ እነዚህ ቸክ የምናደርግበት ተቹ፣ ሰንሰሩ፣ ስፒከሩ እነዚህን ነው። እንግዲህ ምንድነው ቸክ የምናደርገው? ይሄ ሪድ የሚለውን ሪድ ስነካ ሪድ የሚለው ከለር መውጣት አለበት። ግሪን የሚለውን አሁን ለምሳሌ ሪድ ክሊክ እናድርገው። ይኸው ክሊክ መጣልን። ግሪን ስነካው እንዲህ ግሪን ከለር መምጣት አለበት። ብሉ ስነካው ብሉ ግሪን መምጣት አለበት። እነዚህን ሁሉ ሳብኬዎቹ እንዴት ነው ይሰራል ወይስ አይሰራም? እንደዚህ ቸክ እናደርገዋለን። ስፒከሩ እንዲህ አድርገን ቸክ እናደርጋለን። ሌላኛው ምንድነው? ዲስፕሌይ ዩር IMEI ነው። እሱን ደግሞ እንዴት ነው? ኮከብ መሳልል 06 አድርገን መሳልል ስንጭ ነው ይሄዳል ማለት ነው። እንደዚህ አይሚውን እንዲህ እናያለን ማለት ነው። እንግዲህ ሌላኛው ደግሞ ምንድነው? ሌላኛው ቲፕ ልጨምራችሁ ከገዛችሁ በኋላ ስልኩን
ስልኩን ከገዛችሁ በኋላ ምን ሊላችሁ ይችላል ማለት ነው? ኢንሳፊሽንት ስቶሬጅ ኤረር ሊላችሁ ይችላል። ያን ደግሞ እንዴት ነው የምታስወግዱት? ኮከብ ምሳሌ 9900 ምሳሌ ስታደርጉት እንዲህ ይመጣል ማለት ነው። እንዲህ ሲመጣ እንግዲህ ይህንን በጣም ከቸኮልኩባችሁ ፓውዝ እያደረጋችሁ ኮዶችን ማየት ትችላላችሁ ማለት ነው። ስጽፈው ቪዲዮውን ፓውዝ እያደረጋችሁ ማየት ትችላላችሁ። ይህንን እንግዲህ ዲሌት የሚለውን እዚህ ላይ ዲሌት ዳምፕ ስቴት ኦር ሎግ ካት የሚለውን እንዲህ አድርገን ዲሌት ሰክሰስፉል ይላል። ኦኬ ስንለው ኢንሳፊሽንት ስቶሬጅ ኤረር የሚለውን ይወገዳል ማለት ነው። እንግዲህ ከዚህ ቪዲዮ መረጃ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። ላለው ሰላም ሰሰነ